ስለ ኦቨርቲንኪንግ የሚያወራ መጽሐፍ እያነበብኩ አንዳንድ ጊዜ ኦቨርቲንኪንጋችንን ብናስወግድ 73-75% የሚሆነው ችግራችን ይጠፋል። ምንም ጥያቄ የለውም። It was overthinking that was killing us. አስቡት፣ አንዳንድ ጊዜ በጣም ማሰብ ሲደክመን አእምሯችንን ረፍ ብለን ቁጭ ብናደርገው እንዴት አባቱ ደስ ይላል። ስንወለድ ጀምሮ እንደ ልብ ምታችን ምንም አርፎ ማያውቅ ቢኖር አእምሯችን ነው። በጣም ብዙ ተውት ያስባል። ማያስበው ነገር የለውም። ዝም ብሎ ሲቸግረው የሆነ ኮምፎርት ሲሰማችሁ ና he will create some problem, maybe 10 years ago ያለ ፕሮብለም ያመጣና እንድታስቡ ያደርጋችኋል። እና ጊዜ አእምሯችን እኛን ሊድ የሚያደርገን ከሆነ ከባድ ችግር ውስጥ ነን ማለት ነው። እኛን ሊድ ልናደርገው የምንገባው because we are above our mind. Our mind is our tool, as our hand is our tool, as our leg is, as our every part of our body is our tool. Our mind is also our tool. እሱ ነው ማወቅ ያለብን። ምክንያቱም ተውታችን የምናስበውን ሀሳብ የሆነ some part of us ደግሞ የምናስበውን ሀሳብ የሚያቅም አለ አይደለም። so we are above us, we are not our thoughts. human being የሚባለው ከቶታችን በላይ ነው። እሱን አለ እና በተቻላችሁ መጠን የምታደርጉት ነገር የምታስቡት ነገር መጀመሪያ ምን ይጠቅመኛል ብላችሁ አስቡ። የማይጠቅማችሁ ከሆነ ተው፣ ቼንጅ አድርጉት። አእምሯችሁ ይረፍ፣ አእምሯችን ይረፍ።